ተባረክ እደግ ተበል ደግ ትልቅ ቦታ ድረስ ይኸውልሽ አንቺ እኔም አልወድም ግን አፈራለሁ ማ ቡና አንቺ ለአባትሽ እንኳን ቡና ታፈያለሽ እኮ ሃይ እንዴት ናችሁ በጣም ደህና ነኝ እግዚአብሔር ይመስገን ደህና ነኝ እንዴት ናችሁ ፋሚሊዎቻችን ደህና ናችሁ ወይ ደህና ከረማችሁልን እንዴት ናችሁ ደህና ነን እግዚአብሔር ይመስገን ሰላማችሁ ብዝት ይበልልን ሁላችሁም ባላችሁበት ቦታ ያው እንግዲህ ዛሬም በአዲስ ቪዲዮ መተናል ማለት ነው ዛሬ ቤት ውስጥ ነን ቤታችንን ፏ አድርገን ዛሬ እንግዲህ እሁዳችንን እንዴት እንደምናሳልፍ ልናሳያችሁ መተናል እኔና እህቴ ማለት ነው ፋሚሊም አለ በጋራ ሆነን አንድ ላይ እንዴት እንደምናሳልፍ እናሳያችኋለን ማለት ነው በባለፈው ቪዲዮ እንግዲህ አይታችሁታል ጥሩ አስተያየትም ሰጣችሁናል ለሰጣችሁንም ላበረታታችሁንም እናመሰግናለን በጣም እና ይሄ ገዛችሁ አይለይም ማለት እንፈልጋለን አይደል እንዴ ለትነው አይለይም ገዛችሁ እና ደህና ነን ዛሬ እንግዲህ ሰንበት ነው በዓል ነው የጾሙ አራተኛ ሳምንት ነው መጻጉ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሕሙማንን የፈወሰበት የድህነት ሳምንት ነው እንግዲህ እንኳን አደረሳችሁ መልካም ጾም እያለን እሁዳችንን ጀምረናል እንግዲህ አብረን እንውላለን አሁን ምሳ ከመብላት ነው የምንጀምረው ምሳ እንበላለን የተለያዩ ጌሞች እንጫወታለን እናታችን አለች ዛሬ በሰላማዊ መንገድ ነው እናንተ የምትመጣው እናታችን ቅሻምናምን የለም በስማ ወጋ ነው እንደዛ አይሆንም ቅሻምናምን በሌለበት መንፈስ እሁዳችንን ፏ እንከሳታለን ሸብረቅረቅ እያለን እንውላለን እንግዲህ አብራችሁ ዋሉ አሁን ምሳችንን ወደ ማቀራረብ እንጀምር እና ሰብስክራይብ ላይክ ሼር በማድረግ ተከታተሉ ማለት ነው ቤተሰቦቻችን እንወዳችኋለን አሁን እንግዲህ ምሳችንን እንበላለን ከፋሚሊ ጋር ምሳችንን ማቀራረብ እናቀራረብ አሁን ምሳችን እና እንግዲህ እንደምታዩት ምሳችንን አቀራርበናል እናታችንን እናቴ አቤት እናቴ ምሳ ቀርባል እናታችንን ጠርተናል ዛሬ ካሜራ ይዛችኋል አታውቅም እንግዲህ አሁን በልተን እየጨረስን ነው እንግዲህ ዛሬ በልተን ጨርሰናል እናነሳሳና የተለያዩ ቡና ምናምን እንጠጣለን ሴረሞኒ ይኖረናል ወደዛ ደግሞ እንሄድ ሰላም በያችሁ ቤተሰቦቻችንን ባለፈው በጣም አናዳችኋት በጣም ሲወቅሱ ነበር እንደዚህ ይደረጋል ያለችን ማለት ይዞ ነበረች እንዳው እኛ አስበንበት ሆን ብለን አይደለም ጋይስ እንግዲህ አሁን ምግባችንን በልተን ጨርሰናል ወደ ቡናችን የምንሄድ ነው ቡናችንን ደርሳ አልኩታልበት ሙሉ ነው ዋው እስኪ ውሃ ቀፊ ልስጣትና ብትስ ሲል ጥሩ ማሚን አስደረገ ተባረክ እደግ ተበል ደግ ትልቅ ቦታ ድረስ ያቺ ቃታ ያሰልኝ የማለት ደግ እኔ ደረስኩበት ድረስ አንቺ የታላቅ ምርቀት ቆንጆ እና ማፍላት ሲጀመር ቤተሰብ እሷ ለስሙ ነው እንጂ ታላቅ እኔ ነኝ የምሰራው ቡና ማፍላት አቤት በቃ ከሰራችን ራሱ ምግብ ብሰራ ቡና ማፍላት አይወዱም እኔ ባልወድ እኔ ባይወዱ ነገር አይወዱም ቤተሰብ ሻይ እኔ ልንገራችሁ እሺ እኔ ለቤቱ የሷ ተከታይ ነኝ እሷ የመጀመሪያ ነች እና ምን መሰላችሁ
ቡና ማፍላት አትወድም። ሙያው እንኳን የላትም በቅርቡ ማለት ነው። አቤት የኔ ፈጣሪ ወይ እናት መስክር። አንቺ አሁን ይኸውልሽ አንቺ እኔም አልወድም ግን አፈራለሁ። ቡና አንቺ ለአባትሽ እንኳን ቡና ታፈያለሽ እኮ ዝም አትበይ። የለም አባቴ ከመንገድ እንኳን መጥቶ ቡና አፍሪ ስትባይ እኔ ነው የምትነጫነጪው። ውሸት የሚያገኝ ያገኛል። ካሜራማን ይመስክር። ቡና ቆይ ቡና አፍልተው ሰንበቴ ሁሌ እንደዚህ ነው የምናሳየው አይደል? ለእናት ለልጆቿ አትፈርድም። ካሜራማን ይመስክር። ካሜራማን ከኔና ከሷ ማን ነው ቡና አፍልተው? አይ ሁለታችሁን ያልፈርድም ምንም አትሉ። ካሜራማን እያዋሸ ነው። እኔ ከሰኞ እስከ ቅዳሜ እስኪ ስለ እውነት ልጆቼ እንደዚህ እኮ አድርገው ነው ሁሌ ከካሜራ ጀርባ እንዲህ ነው የምናሳልፈው። ጎበዞች ናቸው፣ ታታሪ ናቸው። ውሸቴ ነው ተመልካቾች። እናንተ ወይ ውሸቴ ነው ደግሞ ዝም ብሎ ማየት አይቻልም። ሰብስክራይብ እያደረጋችሁ ሼር ምናምን አድርጉ። ከዛ በለው እንብላለን። ጻውና ይመስ ጌም ምናምን አሁን ጌም ላይ ነው የምትጫወት። ለቁሳችሁ እስኪ ጌም ምን እንጫወት? ጌም ጥያቄ ዛሬ ለዚህ ጥያቄ አለ። ዛሬ ማለት ነው እንደውም ሀሪፉ ፐርፐዛችን አብራን አትውልም። ስለዚህ እስኪ አንዳንድ ጥያቄ እንጠይቃትና ምን እንደምትመልስልን እናያለን። ፈታኝ ጥያቄ ነው የምጠይቅሽ። ለመመለስ ፈቃደኛ? አዎ ፈቃደኛ ነኝ። ስለ ራሳችሁ ነው እንዴ? በቃ ስለ ራሳችሁ ተናገር። ፍቅርሽን ግለጽ፣ ፍቅሯን ትግለጽልን። ምን ያህል ልጆች እንደሆነች ትንገር። ቀጥሎ ከዛ ፍቅርሽን ትግለጽልን። ቤቱ ጠዋት ከእንቅልፋችሁ መነሳት የማትወዱ በግድ ከእንቅልፍ የምትቀሰቀሱ ሰነፎች ሰዓት አይወዱ በግድ ነው ቀስቀሻቸው ወደ ስራ የሚሄደው ማለት ነው። ከዛ በተረፈ ጎበዝ ለመስራት የሚጣጣ ታታሪዎች፣ ለማደግ የሚጣጣ በጣም ስነ ምግባር ያላቸው ልጆች ተወዳችኋለሁ። በጣም ደርሳችሁ ነው ማየት ፈልገው እናንተ ደግሞ እንደማይቀርም እርግጠኛ ነኝ። እና ቤተሰብ እናንተም እንግዲህ እርዳታችሁ ያስፈልገናል ማለት ነው። ሰብስክራይብ እያደረጋችሁ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ፊጉ መጥቷል ትላለህ። የቤታችን ስፔሻል ፊግ ነው ባይዘው። ይሄን ላወቀ የሀምሳ ብር ካርድ ይኖረናል። እኔ ፈንዲሻ ካየሁ ቤተሰብ እጅ ያልፍም በንቺ እኔ ራሴ ካሜራ ሳትበላ ሊያልቅ ነው። እንግዲህ እንደምታዩት ውዳችን በዚህ መልክ እያለፈ ነው። ፈንዲሻችን እየበላን ቡናችንን እያፈላን ፏፏ እያለን ለቤተሰብ ያዙ ብለናል። እንግዲህ እንደዛ ለፋሚሊዎቻችን ነው ማለት እንደዚህ እንግዲህ ደረጃ ዋዳችን እናሳልፋለን። እኔ ብለ እንጀምር አንበለ አንድ ውሰድ ለማንኛውም ጉረሱ። ከዛ አተካከሉ ነው ደምሮ ግን ሙዝ እንደዚህ ሆኖ የሚቀርበው ሙሉ በቅረብ ደምቀት ነው። የዛ ቤት ስራ ነው። ይገርመኛል ግን ፍራፍሬ ተጣመው እንደዚህ
እንደዚህ ያለ ሲበቅ አይገርምም? ይገርማል። ዛሬ ኢራን ቡና ቀምሰን ብቻ ቡናችን ፈልተዋል። እንግዲህ እስቲ እናያለን። እናታችንን ጥያቄ እየጠየቅን ቡናችንንም እየቀዳው ቡናችንንም እየጠጣን የሚሆነው ነገር ደግሞ እስቲ አንድ ባንድ እናያለን ማለት ነው። ሳታ ሰከና አጣጣለች አተላ ድብድቡን እየነሳች የጠላ ድብድብ ነው ይላል። እንደው ፍረዱ እስኪ የጠላ ድብድብ አሁን ቡና ውስጥ ምን ያደርጋል? ኧረ እንደው አይደለም እንትን ብሎ ነው ሳይሰክን አቀር ሙያተኛ ነኝ ስም አታውጭልኝ እያለች ነው። እንግዲህ ይኸውላችሁ ሲኒ እንትን ምንድን ነው ስኳር አደራረጌን አይታችሁ ከራሱ መገመት አይከብዳችሁም። እኔ በባዶ ነው የምጠጣው የተሻለ እኔ በባዶ ነው የምጠጣው። እኔም በባዶ ነው የምጠጣው። አንድ ጮክ ብለህ በባዶ ነው የምጠጣው። የስኳር ወጪ ቀነሰልን ነው ለምስከል ስኳር እኮ ተርፎ በሽታ ነው። ምን ያለው እናንተ ጤናችሁ ነገሮች ቤት ነው የምጠጣው። እኔ ነኝ ቤቱን ቀጥ አድርጌ የማስተዳደረው። በህልሟ ዛሬ አየችው ገባሉ የሙዲን ነገር ብረሳ ለህሊናዬ ብገዛ የዋህነቴን ባበዛ ሞኝነ ሀኑኝ ፈዛዛ ሰከነ ልቤ ሰከነ አላልኩም። አሜዚንግ ገና ሲቀዳ ያስታውቃል። የእንትን አይን ነው የሚመስለው። የዶሮ አይን። ለምንድን ነው ግን የዶሮ አይን የሚባለው? ጥርት ያለ ነው የሚባለው። ኩል ነች ዶሮ። ጥርስ አላት? የላትም። መሰረት ከታደርገው የዚህ ፍንትን እንጠጣለን። ያው እናቴ አይኔ መሰለ የምን አይን? የዶሮ አይኔ መሰለ የእናቴን አይን መሰለ አላልኩም ብላል። እንደዛ ላይ እንኪ ትየው የምታዩት ለእናቴና ለእህቴ ቆንጆ ቡና አፍልቼ እያላባቸው ማፍላት ለማይችሉ እኔስ እኔ መሰለ ቡና አፍልቼ አጥጥቻታለሁ። እናቴ አትመርቂኝም እንዴ? ተባረኪ። ደረጃ አሜን 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 ያበላሽ አሜን አሜን። ቀድሜ ነኝ አሜን እና ቢሆንስ ሁለታችሁም ምደጉ። ተባረኩ። ትልቅ ደረጃ ደረሱ። አሜን። ድሮ ምቀኛ ከሩቅ አይመጣም እና ቤተሰብ እንደምንያው ቡና አፍልቼላችኋለሁ። ስለዚህ የዛሬ እሑድ ቤታችን እንዲህ በመሰለ ሁኔታ አሳልፈናል ማለት ነው። እናቴ እንዴት አየሽ? አሪፍ ነበር። አሪፍ ነው። የምትጠየቅም እንትን አይደለም እና ቤተሰብ ይህንን ይመስላል እንግዲህ በቤቱን ፈንዲሻ እንዲቆይታ ያቀም ገና ቡና ሳይቆላ ነው የሚያልቀውና በግድ ነው ከቆየ የሚቆየው በጉልበቴ እና አፍክቼ ተመልሼ ዞር ሲል የለም ፈንዲሻ ምንም ማድረግ አይቻልም። ሰው እንግዲህ ቆይ የምታፍቂው ነው የምንበላ ታዲያ ቡናው ሳይቀርብ እናንተ በልታችሁ ጨረሳችሁ። ታዲያ ጣፍጣላ እንግዲህ ቤተሰብ ዝጊው ሳይመስልሻል እና ጋይስ እንወዳችኋለን። በጣም በጣም ነው ሰናል ቡና አፍልተን ምናምን ነገር ሁሉንም ጨርሰናል። እናታችንን እንግዲህ ዛሬ እሑድ ሰንበትን ከኛ ጋር ውላለች። ቪዲዮ እንገናኛለን። እንግዲህ በጣም እንወዳችኋለን፣ እናመሰግናለን። በጣም ነው የምንወዳችሁ። የፖስትነው ቪዲዮ እየታየ አይደለም። ፕሊዝ 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 ላይክ ሰብስክራይብ ምናምን አድርጉልን። የተቻላችሁ ነገር አድርጉልን። እንወዳችኋለን። ያው እንግዲህ እንዳለችው እሷ ቪዲዮአችን እየታየ አይደለም። ስለዚህ ቪዲዮአችን ይውልን። ያው የምንለፋው ለእናንተ ለማሳየት ስለሆነ ቪዲዮቻችንን ስለዚህ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ተከታተሉ። ሼር እያደረጋችሁ ቪዲዮቻችንን እዩ።
ቻው።